አሎ ሰላም አለይኩም ተመልሰኩም አለሁ አሁን ተመልሻለሁ ወራችን እንቀጥለው ኢንሻአላህ ተዓላ ኦኬ ምን ያላችሁ ነው ሰው የወጣ ነው እስኪ ሼር በሉት ግቡ እንደገና እሺ በዚህ በነገራችን ላይ በዘሩ መናገር እንችላለን ምክንያቱም አሁን ትግሬ ትመስላለች ምናምን ብሎ ሰው የተናገረው ማለት ነው እኛ በቃ በዚህ ዘመን ሰው ምን ፈርደው በዘሩ ብቻ ነው የሚፈረድ ወይስ በምንድነው ሁላችን ማለት በኢትዮጵያዊ ላይ ያለ በኤርትራዊ ያለ በብዙ ቦታ ስታዩ سبحان الله سبحانه وتعالى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ብሎናል ይሄ ተበለን ያለን ሁላችን የራሳችን ዘር ከሆነ እንወደዋለን የራሳችን ዘር ከሆነ እናከብረዋለን የራሳችን ዘር ከሆነ እንሰማዋለን ለምንድን ነው እንደሱ የሚሆነው ስፔሻሊ ደግሞ ሙስሊም ላይ ለማለት ነው በሌላ ቢያደርጉ ምንም ማለት አንችልም እስልምና ግን ለኛ አላህ የነገረን ምንድነው ሰው የሚፈረድ በጥሩ ስራውና በኢማኑ በአካይዱ ከሰው አስተያየት ያለው ጠቅሞ ምንድነው ሰው ይጠቅማል ወይስ አይጠቅማል ተብሎ ነው እንጂ ብቻ የሀገሬ ልጅ ስለሆነ ወይ ደግሞ የሀገሬ ሰው ስለሆነ ቢየ በትክክልና በትክክል ያልሆነ መውደድና መከባበር የለብኝ እና ይሄ የሰይጣን ነው ረሱል ሰለላሁ ዐለይሂ ወሰለም ደግሞ ብለዋል ሁላችን አናስ ብለዋል ሁሉ ሰው ከአስናን ምሽጥ ይሄ መበጠሪያ ታቃላችሁ መበጠሪያ ከቅርቦዝ ደለኹ ለማዓንቲ እንታዩ እቲ ቀዳማይ ነገር እቲ ወይዘራ ወዲ ሰብዓ በግደ ከም ጻወት ከም ዘለዎ ከም ዝኽንኮን ከለና ንሕና እቲ ሰብካ ኣብ ዓዲ ፀሓይ ዝነበር ብዙሕ ነገራት ኣብ ኢዱ ዘሎ ኣቅሊሉ ዝሪኦ ምዃኑ ክስእኖ ከሎ ጥራይ ዝፈልጥ ካልኣይ ከዓ በዚ ናይ ትማል ናይ በዓል ስዊድን ዝመፀን ኣብነት ከዓ ንኢ ስዊድን ሲ እዚ ህዝቢ ብዛዓዲ ዘሎ ኩሉ ካብ ኩሉ ዓለም ከም ስትሪእዎ ዝመፀ ተፈላለየ ሃይማኖት ዘለዎ ተፈላለየ እምነት ዘለዎ ተፈላለየ ኣተሓሳስባ እንታይ ንብል ነርና ማለት እዩ እዞም ዓዲ እዚኦም ሲ ስዊድን ሲ أنا كل جزء دعاء إزجبر لهم صراحة نمنتاي نحنا سويدن بزح زي فتونا كله كم كل عد مالتي كم كل عد إذا فتونا جرى اللو زت نجرى اللو مالتي هذا بالنسبة تبابو اسكي من جلو دحجو اوكي بحالا القباني اهتي باكش አንቺን አንዱን ስለ እስልምና በደብ ግዛቤ አዝዞች ወደ ኋላ እንዳትመለስ በቋንቋ ኦኬ ያዱ ወደ ሃይማ ወደ ሌላ እንዳትመለስ እሺ ኢንሻአላህ البث وقف اوكي ما في صوت አሁን የለም ድምጽ የለም ይላል ድምጽ የለም ተቋርጦ ነው ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ አማርኛ ስታወሪ ደስ እንዴት አደመጋጋ ዘይነብ ምንድነው የምትልኝ ዘይነብ አማርኛ ስታወሪ ደርሱ እንዴት አደመጋጋ አልገባኝም ማሻአላህ ኦኬ ይቅርታ አድርጉልኝ ማየት አለብኝ ምክንያቱም አሁን ሐሰን አሊ የህቴ ኢትዮጵያዊ ምንም ሙስሊም እህትነሽ ኦኬ በዘርሽ ሳይሆን
ላኢላሀ ኢለላህ እንደ ያደረገናል። ስለዚህ እኔ ትምህርትሽን ትግርኛም ብዙ ባይገባኝም ጥሞና ነው። እሺ ባረከላህ ፊክ አኻ ሐሰን አሊ። ምክንያቱም በዛም በአማርኛም በዛም ልናገር አስቤ ነበር። ምክንያቱም በትግርኛ ማንነቴ ገልጫለሁ፣ ተናግሬያለሁ። እስልምና ለኔ ዋና ለኔ እስልምና ነው እንትን አንደኛ በህይወት የማየው። በዛ ደግሞ እስልምና ምንድነው የሚያደርግ ሁሉ ሰው እንደምትወድ ነው ያደርጋል። ሱብሃንአላህ እስልምና አላህ ሱብሃነሁ ወተዓላ የፈጠረው ሰው ስለሆነ እንዲያውም እኛ ደግሞ በሙሉ በአፍሪካ ላይ ያለ ሰው ኢትዮጵያም ይሁን ኤርትራም ይሁን ልዩነታችን ውበት ነው እንጂ ችግር መሆን የለበት። ልዩነት እዚህ ሀገር ምን ይሉታል ስዊድኖች? ሞንግፋልድ ውበት ነው፣ ሞንግፋልድ ይሉታል። ሞንግፋልድ ማለት ነው ተለያየ። እንዲያውም ስዊድን አሁን በፊት ኤትኒስ ከአንድ ህዝብ ነበሩ። አሁን ስዊድን ብዙ ሰው ሲመጣ ማለት ነው ከሁሉም ዓለም ሲመጣ እነሱ የኛ ልዩነታችን የተለያየ ሀገር የተለያየ ህዝብ መምጣቱ እንዴት ብለን መጠቀም እንችላለን ብለው ነው የሚያስቡት። ሰው ደግሞ እንዴት ብሎ ተደስቶ በሃይማኖቱ በዘሩ በመልኩ በሁኔታው ያለው ተደስቶ ለመኖር ነው እነሱ የሚያስተካክሉልን። እና እኔ ዛሬ የሚያሰብኩት በትግርኛም በአማርኛም መናገር የፈለኩት ምንድነው ከስዊድን ሀገር ብዙ ነገር ነው እኔ የተማርኩት። ብዙ ነገር በመጀመሪያ ከእስልምና ምንድነው የሚባል የማይጋጭ ነገር ብዙ ነገር አለው። እስልምና የሚለው ነው የሚያረጉት ብዙ ነገር አለ። አንዳንድ የማይስማማ ነገር አለ። ግን አብዛኛው ህጋቸው ብታዩ ግን ሱብሃንአላህ ቁርአንና እስልምና የሚያቅሰው ከቁርአን ነው የመጣ ነው የምትለው አንዳንድ ጊዜ። ምክንያቱም ሰው አሁን መጥፎ ነገር የላቸውም ማለት አይደለም። ብዙ ነገር መጥፎ ነገር ሊኖር ይችላል። እስከ ወደ ባህሩ ያሳያችሁ ደግሞ ላናግራችሁ። እሺ እንደዚህ ያያችሁ ደግሞ ፀሐይን ስላደረገች ወአለይኩም ሰላም ወራህመቱላሂ ወበረካቱ ሁላችሁ። እነሱ አሁን ይሄ ስዊድን እኔ 35 አመት አድርጌ ሳስታውሰው ማለት ነው ገና በልጅነቴ ነው እዚህ ሀገር የገባሁ እና ገና ሱብሃንአላህ እንዲያውም በጣም እኔ ስፖርት ስለምወድን ስለነበረ ሐሳቤ ገና ሂጃብ ሳላድርግ ማለት ነው የኳስ ጨዋታ ልጀምር ተመዝግቤ ነበር መጥቼ። ምክንያቱም ሁሉም ነፃ ስለሆነ ማድረግ ስለምትችል ሳይክል ማድረግ እዚህ ነው የተማርኩት፣ መዋኘት እዚህ ነው የተማርኩት። ኦኬ حبيبي شكرا سلام في سكر حبيتي شكرا سلام يديك شاي واشو تفضلوا ሻይ ጋብዣቸዋለሁ እና ህዝቡ እድል ለማንም ሰው እድል ይሰጣል። ለማንም ነው ለሚፈልግ ለመማር የሚፈልግ ሰው አይከለክሉም። ስለዚህ ብዙ ነገር ሱብሃንአላህ ደግሞ እንደ ሰው ነፃነትህን يعني እንጆይ የምታረገው በቃ ነፃነቴ ሌላ ቦታ ሌላ ሀገር ሄደ ትንሽ በነፃነት ስትነካ በጣም ነው የሚሰማ። ለምን እዚህ ሀገር ነፃ ስለለመድክ ማለት ነው። ነፃ ሲባል ደግሞ ብዙ ሰው ምን ይረዳል መሰላችሁ? እዚህ ሀገር ነፃ ስለሆነ አውሮፓ እንደፈለክ ትሆናለህ እንደፈለክ ታረጋለህ ምናምንም ቢባል ወሬ እሱ የሚባል ነገር የለም። አንተ የሰላም የሀገሩን ለነሱ የማይነካ ነገር ካላደረክ ነፃ ሆነህ እንደፈለክ ትኖራለህ። አንድም ነገር ግን በመንግስት የሚነካ ነገር በነፃ የሚነካ ነገር በኢኮኖሚያቸው የሚነካ ነገር የሆነ ብታረግን والله እንደማንም ዲክታተር ሀገር ነው መንግስቱ አንጠልጥሎ የሚወስድ። ግን ለዛም ህግ አላቸው ይወዝሁም ራሳቸው ቢወዝህ ተሳስተ ብሎ ጠበቃ ያረጉልሃል። እና ስዊድን ማለት እኛ ለውጭ ዜጎች ሁላችን ለውጭ ዜጎች በጣም ብዙ ነገር ያደረጉልን፣ እኛ ግን ምንድነው የመለስልንላቸው? ውሸት፣ መጣፋፋት ምንድነው የሚባል በሽወዳ ሲስተሙ መበላሸት፣ ስንት ነገር የውጭ ዜጋ ያላደረገው ነገር የለም። እና እነሱ
በጥሩ አስተሳሰብ ያስቀምጡት ህጎች አሁን ቀስ 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 ይያሉ የቀየሩት ናቸው። ለምን እኛ መጥፎ ስንሰራ ለካ ይሄን እነሱ ደግ ያደረጉልን። በፊት እኮ ስዊድን ማለት ለሁሉ ቤተሰብ የሚመ ኦኬ ዘክቶት መሰለኝ ለሁሉም ሰው ምን እንደሚያደርጉት እንደነበሩ ብታውቁ ሰብ አኪብኪ ክንዲ ደረሰብ አኪብኪ በሃይማኖት እንትባአሲ ደቂ ጽባሕ ንግሆ ኦኬ ተይዘለ أدينا في ربجها أدينا في حجي أيتحزن لي كيف جزاها أعرف أوكي أنا بلوك يجبرني جن سئلك حجي إرتراوت قلت من دحكم كا عيد لي أنا نجرب إن شاء الله حجي عيد بقى لكن علينا مسكنا سفلقن ليلا نجر سرعة قم نجر بتسارع بهوتي شارع زي متى سو كما الدنابر በጣም ያምራል ቦታው والله ደስ ይላል እና ስዊድኖች ለሁሉም ሰው ጥሩ የሰሩለት እሱ ውጭ ዜጋ ግን ብዙ ነገር መጥፎ ስለሰራ አሁን ደግሞ እነሱ ህግ እየቀየሩት ናቸው። ብዙ ነገር ለውጥ እየመጣ ነው። አገሩ ህዝቡ የውጭ ዜጋ እየጠላ ነው። ለምን እነሱ ከድሮ ጀምሮ ሃይማኖት ባይመራቸው ግን በሞራል የተማሩት ሰው አሁን ሁሌ እኔ መያዝ የምፈልገው እናንተ እኔ አጠቃላይ ስናገር ስዊድን ላይ የሚሸውድ ስዊድናዊ የለም መጥፎ ስዊድናዊ የለም ማለት አይደለም። ግን አብዛኛው ታውቃላችሁ አንዳንድ ቦታዎች በስንት በአመት በፊት ሱቅ የነሱ ሱቅ እንደዚህ ሱቅ አላቸውና አንድ ሰው የሚፈልገው ወስዶ ብሩ ላይ እንትን እቃ ለሚያስቀምጡት እዛ እቃ አስቀምጦ ይሄዳል። እስከዚህ ይተማመናሉ። እምነት ነበራቸው። አንድ ነገር ጠፍቶ በፍጹም ደውሎ ይሄን እቃ ያንተ አግኝቼዋለሁ ና ውሰደው ይባላል። በፊት አንድ እቃ ቢጠፋብን ችግር አልነበረም። አሁን ግን አታገኘው። ምክንያቱም የሚያገኘው ሰው ወደ የጠፋበት እቃ የሚሰጥ ሄዶ አይሰጥም፣ ለራሱ ነው የሚወስደው። አላህ የሚፈራ ከተገኘ ምናልባት አንድ ሰው እዛ ያንተ አይዲ ካርድ አይቶ ወይ ምናምን አይቶ ይደውልልሃል። ግደፊዮ ያው ካውጤ ብሎክ ተፈገረ ያህጅናውስ ኡስታዛ በጣም ነው የሚወደው የምታስተላልፊው ባረከላሁ ፊኩም ወላሂ ባረከላሁ እና እኛ በራሳችን የምናመጣቸው ችግሮች አሉ። በኋላ ሰው አንተ ኖርማል ሰው ራሱ ትበድለዋለህ ዝም ብሎ ትግስት አድርጎ እሺ ብሎ ይቆያል መጨረሻ ላይ ግን ፊትህ ማየት አይፈልግም እና ኢየሱስ ስተት ነው ያሳልፍልሃል፣ ይሰማሃል፣ ይመክርሃል፣ ምን ይልሃል። መጨረሻ ላይ ግን አይፈልግም ማየትህም ራሱ። ስለዚህ ሰው እኔ ምን አርግ ያለው ማለት ነው እንጂ ለምን እነሱ ተቀየሩ፣ ለምን ስዊድኖች እንደዚህ ሆኑ፣ ለምን አሁን ህግ ቀየሩት የተባለ ሰው ቢናገር والله እኔ አይገርመኝም፣ መቀየራቸው አይገርመኝም። ሌላ ይቀር እነዚህ የተወለዱ ልጆቻችን ማለት ነው ያደጉ ገና በልጅነታቸው ጀምሮ አንድ አመት ሲጀመር ጀምሮ የበየወሩ 1000 ለአንድ ልጅ ይሰጣል። 5 ልጅ ያለው የ5 ልጅ ይሰጣል። 10 ያለው የ10 ይሰጣል። መልካም ዒድ ባረከላሁ ፊክ። መልካም ዒድ መሐመድ ንጉስ እንኳን በሰላም ገባ ይሰጣል ማለት ነው። ሌላ ደግሞ ብዙ ድጋፍ ይደገፋል ቤተሰቡ ማለት ገቢው ብዙ ካልሆነ በዛ ገቢ ታይቶ ደግሞ የቤት ድጋፍ ይሰጣል። ቢድራግ የሚባለው ማለት ነው። ልጆች ደግሞ ትንሽ ትምህርት ሲጀምሩ የጂምናዚየም ምናምን ሲጀምሩ የነሱ የነበረ ደግሞ ወደ ትምህርት እድሜያቸው ከፈቀደላቸው ወደ እነሱ ይሄዳል። ዩኒቨርሲቲ ከገቡ ያለ ብድር ድጋፍ አለ የሚሰጥ። ግን ሁሉ ደግፈው አሳድገው ሲቆዩ ማለት ነው በሲስተማቸው ለሁሉም አንድ ሳይሉ ስዊድናውና ውጭ ዜጋ ሳይሉ ለሁሉም ሐቅ አለ ተብሎ ሲደረግ ማለት ነው። አሁን እነዚህ የኛ ልጆቻችን የውጭ ዜጋ ማለት ነው ትምህርት ሲጨርሱ እንደዚህ ስቱደንት የሚባል ሲከበር ባንዲራ ይዘው የሚወጡት በፊትም ተናገር ያለው ባንዲራ ይዘው የሚወጡ የያገራቸው ማለት ነው።
የኢትዮጵያ የቱርክ የኩርድ የኢራን የምን የሶማል እነዚህ በቃ ባንዲራ አንዳንዳቸው አሉ የስዊድን ባንዲራ የሚይዙት ግን የስዊድን ባንዲራ አይይዙትም እንዴ ለምንድን ነው የስዊድን ባንዲራ የማይይዙት ስዊድን አይደለችም ይሁን ሁሉ ያደረገች ስዊድን አይደለም ለአባትየውና ለእናትየው የረዳች አንተ እስከምታድግ ልጆች እስከሚያድጉ እዚህ ያደረሱ እስልምና ቁርአን ምንድነው የሚለው ወማ ጀዛኡል ኢህሳን ኢላ ኢህሳን ጥሩ ያደረግልህ ጥሩ መንፈስ የተቀበሉ እዚህ ሀገር ስንመጣ እናንተ ሙስሊሞች መስገድ ትፈልጋላችሁ ይሄን መስጊድ እንኩ ስገዱ ክርስቲያን ይሄን ትፈልጋሉ ይሄ ቤተክርስቲያን አድርጉ እነዚህ ቡዲስም ይሄ ትፈልጋሉ የእናንተ አድርጉ ይያሉ ለሁሉም ሰው عليكم السلام ورحمة الله وبركاته أستاذ سعاد دول لي أوكي هيلن نقاسي أبي لك هيلن اسكي حاجة تليفون تلفي هيلن نقاسي أوكي اسكي أبيك أخذ كيلا بنحر الله هيلن نقاسي كمان تقول اسكي إلا نقاسي أوكي رهيبك دويت لي بانير اسكي إني أنسلتني أنت فرفر أوكي اوكي اسكن دولي خطوكي دولي مونين ابت خطوكي خالي هلا اسكي بس انا خدول لك ندول اللي موني خطوكي بمسنجر دولي هلا سلازي እንደስኑ አምታይና እኔና መስለኩም አሁን በትግርኛ እንቀጥለው ዛሬ ትግርኛ ቋት ዝበዚህ አምሃርኛ ስለዝፈልጥ ጸገም ይብሉ ካብኡ ቆጽለልኩም ማለት ከዛ በኋላ